የታዋቂው ጀግና የወንጌል አባት የዶክተር ቢሊ ግርሃም አስርቱ የዕለት ተዕለት የክርስቲያን መርሆች። አንደኛ፣ መጽሐፍ ቅዱስን በየዕለቱ በአንድ ምዕራፍ ላይ ብቻ ተኩረ አንብብ፣ አሰላስለውም። ሁለተኛ፣ ጸሎትን በየዕለቱ አታቆም፣ ጸሎትህ ሁሉ መልስ አለውና፣ ዝምታም ቢሆን በእግዚአብሔር ዘንድ መልስ ነውና መጸለይን አታቆም። ሦስተኛ፣ በመንፈስ ቅዱስ ላይ በየዕለቱ ያለ መታመን ይጨምር። አራተኛ፣ አባል ከሆንክበት አጥቢያ ቤተ ክርስቲያን በየሰንበቱ መሄድን አታቆም። ከቅዱሳን ጋር ወደ እግዚአብሔር የሚደርስን የምስጋና መሥዋዕትን ለማቅረብ በአካል እንደምትታየዋ ቤተ ክርስቲያን ምንም ምቹ ስፍራ የለምና። አምስተኛ፣ በሕይወትና በቃል ክርስቶስን በየዕለቱ በየደረስክበት ስፍራ መመስከርን አትርሳ። ስድስተኛ፣ ከክርስቶስ የተማርከውን ፍቅር በየዕለቱ የሕይወት ቁልፍ መገለጫ ይሆን። ሰባተኛ፣